አንጋፋው ድምጻዊ ቀመር የሱፍ የ50 ዓመታት የሙዚቃ ዓለም ቆይታውን በተለያዩ ዝግጅቶች ሊያከብር መሆኑ ታውቋል። አርቲስቱ በዚሁ ክብረ በዓል ላይ የመጨረሻዬ ነው ያለውን አልበም ለአድማጮቹ ሊያቀርብ እንደሆነም ሰምቷል። ዝነኛው የኦሮምኛ ሙዚቃ ተጫዋች የ50 ዓመታት የሙዚቃ ዓለም ቆይታውን በማስመልከት በአዲስ አበባና በተለያዩ የኢትዮጵያ ክልሎች የሙዚቃ ዝግጅቶችን ለማድረግ እንዳሰበ ሰምተናል። የቀመር የሱፍ የመጨረሻ ነው የተባለለት አልበም በመጪው ሰኔ 15 ለአድማጮች የሚቀርብ ሲሆን በዚህ ዕለት የአልበሙ መውጣት በማስመልከትና የአልበም ምርቃትና የሙዚቃ ዝግጅት በስካይላይት ሆቴል እንደተሰናዳ ታውቋል። በቀጣይ ቀመር በአዳማ፣ ሻሸመኔ፣ ጅማ፣ ድሬዳዋና ሐረር የሙዚቃ ዝግጅቶችን ለማቅረብ አቅዷል ተብሏል። በተጨማሪም መስከረም 23 ቀን 2018 ዓ.ም በአዲስ አበባ በሚሌኒየም አዳራሽ የሙዚቃ ዝግጅቶቹን ለማከናወን ፕሮግራም እንደያዘ አውቀናል። ቀመር የሱፍ በ50 ዓመት የሙዚቃ ዓለም ቆይታው 7 አልበሞችና 50 ያህል ነጠላ ዘፈኖቹን ለአድማጮቹ ማቅረቡን ከአርቲስቱ ወዳጆች ሰምተናል። ኢትዮፒካሊ